والله ያው መድረሳ ለኔ ህይወቴ ነው وجعلنا للمتقين إماما እውቀትን ፈልጎ መንገድ የጀመረ አላህ የጀነትን መንገድ ያገራለታል والضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى وإذ قال إبراهيم رب اجعل هذا البلد آمنا واجنبني وبني أن نعبد الأصنام كثيرا يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون ليجزي الله الصادقين بصدقهم ويعذب المنافقين إنا فتحنا لك فتحا مبينا ያው መድረሳ የአንድ የህይወታችን አካል ነው ስለዚህ ወላጆች ለመድረሳ ያላቸውን አመለካከት ቢቀይሩ ብለን እናስባለን ተማሪዎቹ ላይ የምናየው ነገር ስለሆነ ኡሙ አይመን የተመሰረተው ያው በእኔና በአንድ እህቴ አማካኝነት ነው ያው እኔም እሷም በመድረሳ ሐያት ስለሆነ ያለፍነው ያው እኛ ያገኘነውን ለሌሎች ማበርከት ስለፈለግን በዛ ምክንያት ተመሰረተ የቀራሁት ያው የተለያየ እዛው አንድ አካባቢ ሆነ የተለያየ መስጂድ ነው ሸሁጀሌ እና ሰለፍ መስጂድ ይባላል ያው በብዙ እንትን የመድረሳ ሐያትን እንትን ያልኩት ሸሁጀሌ መስጂድ ነው ያው እሷም ጋር የተገናኘው ሸሁጀሌ መድረሳ አንድ ላይ በመቅራት ላይ ያኔ ተገናኘን የነበረ ነገር ያው በጣም ያኔ በእኛ ዘመን ለየቂራአት ኢንተርስታችን በጣም ጥሩ ነበርና ያው ተመሳሳይ የቂራአት እንትን ያለ ፍላጎትም ነበረን ከልጆች ጋር ያለን ማዕላቃ ጥሩ ስለነበር አወራንበት ያው በመርዝሃ ህይወት ስላለፍን ይሄ ነገር ብናደርገው ያገኘነው ነገር ለልጆቹ ብናስተላልፍ ብለን ተማከረንና ያው እንዳልኩ ያው ከአንድ እህቴ ጋር ነው የከፈትነው ያው እኔና እሷን የነበርነው ያው እንዳጋጣሚ እኔም እሷም ተመሳሳይ ሰፈር ስለነበርን ያው እዚህ አካባቢ ደግሞ ብዙ የመድረሳ እንትን ስለሌለ ሙስሊም ደግሞ በጣም በብዛት የሚገኝበት ሰፈር ነው እና በብዛት እንደሚገኝበት መድረሳ ያለው የመድረሳ እንትን አናሳ ነውና ያው ወደዚህ መተን ለልጆቹ የተሻለ ነገር እንፈጥራለን በሚል ነው ወደዚህ ሰፈር መተን ይሄን ሐሳብ ያመጣነው ያው እዚህ ሰፈር መድረሳው የተቋቋመው 2014 ነው ያው እንደ መጀመሪያ አመሰራረቱ ጊዜ በብዙ ተግዳሮቶች ነው እዚህ ደረጃ የደረስነው ኢኮኖሚካሊ ሰፈሩም እንዳልኩ ያው ብዙ በመድረሳው እንትን ስለሌለው የቱጋ ቢሆን የተሻለ ነው በሚል ሰፈር መረጣ ላይ ትንሽ ተቸግረን ነበር ኢኮኖሚካሊም ያው ሰውም ገና በመስማት ላይ ስለነበር ተጀመረ አካባቢ በጥቂት ሰው ነበር የተጀመረው መድረሳው እንደ መጀመሪያ ያው መድረሳ ሲባል ልጆችን መላክ ነው ወላጅ እንትን ያለው ያሰበው ላከ ከዛ በኋላ ያለውን የመድረሳ አቀራረብ የኡስታዞችን አቀራር አያያዝ የልጆችን አያያዝ በማየት ቀስ በቀስ ሁሉ እዚህ መድረሳ አካባቢ ያሉት ኦልሞስት ያው አብዛኛው እዚህ አካባቢ ያለው ወላጅ እዚህ መድረሳ ነው ልጆቹን የሚያስቀረው ግን ያው በፕሮግረስ ማለት ነው ያንዱን ልጅ እንትን ውጤት ሪዛልት ያያየ ሌላውም እየተነጋገረ ሌላውም ወላጅ እንደዛ ያደረገ ነው ያው እስካሁን ያለ ነው ማለት ነው ሲመሰረት የነበረው ተማሪ ወደ 50 አካባቢ ነበሩ ያው ከ2014 ጀምሮ እስከ
2017 ክረምት ያሉት ተማሪዎች አጠቃላይ 581 አካባቢ ናቸው። ያው እዚህ መድረሳ ገብተው ቀርተውም ይወጡ አሉ። እስካሁንም እኛ ጋር ያሉ አሉ። 2017 ከመስከረም ጀምሮ ያሉ ተማሪዎች ወደ 120 አካባቢ ይሆናሉ። ወላሂ ያው እንዳልኩክ ያው ያሳለፍነው የመድረሳ ህይወት ስለሆነ ለኛ ብዙም አልከበደንም፣ አዲስ አልሆነምና ከተማሪዎችም ጋር ያው በቀላሉ ነው በደንብ የተግባባ ነው። ያው ቂራት ሲባል ያው በፍቅር ከነሱ ጋር ተናንሰህ እንደ ልጅ ሆነህ ነው የምታስቀራውና ያው ወላጆችም በልጆቻቸው አቀራር አንዳንዴ የሆነ ነገር የሆነ ክፍተት ሲያዩ መተው ያናግሩናል። ጥሩም ነገር ጥሩም ጎን ካለው መተው ያ ነገር ጥሩ ነው እና ከዚህ የተሻለ ይሁን በማለት ያው ከኛ ጋር ወላጆችም ተማሪዎችም ጥሩ አላካ ነው ያላቸው። ወላሂ ያው መድረሳ ለኔ ህይወቴ ነው። ከመድረሳ ውጪ ህይወት የለኝምና ራሴን ሳስብ ያው መድረሳዬን ነው ማስበው። ብዙ ጊዜ በቃ የሆነ ከፍቶህም ደስ ብሎህም ሁሉም ነገር የምታገኘው እንትን ላይፉ በቃ ደስ ይላል። የሆነ ከልጆች ጋር ያለ እንትን ስታስቀራም ስታጫውታቸውም የሆነ ረብሸው ካልቀራ ብለውህም ያለው ነገር በአጠቃላይ ለኔ ጥሩ ስሜት ነው ያለውና መድረሳ ለኔ ህይወቴ ነው። ኢንሻአላህ እስከመጨረሻው መቀጠለው ነገር ሙአይመን ያው በዚህ የሚገደብ አይደለም። ያው አንድን የሆነ ድርጅት ስትከፍት ትልቅ አላማ ይዘህ ነው የምትከፍተውና ያው ይሄ የአኺራ ጉዳይ ነው። ስለዚህ በዚህ መገደብ አንፈልግም። ኢንሻአላህ አላህ ካለ ትልቅ የኢስላም ተቋም የዲን ተቋም ቁርአኑንም የያዘ የዱንያ ትምህርቱንም የያዘ ትልቅ የሆነ አዳሪ የሆነ ትምህርት ቤት ልክ እንደ ሌሎቹ ሀገራቶች እንደነ መዲና መካ ላይ ያሉ ጃሚዓ ያው በውስጡ አዳሪ ሆኖ ከልጆች ጀምሮ ትልቅ እድሜያቸው ተለቅ እስከሚሉ ድረስ እንደዛ ጃሚዓ መክፈት እንፈልጋለን። ያው በዚያ መገደብ የመድረሳው ካሪኩለም ያው ኡስታዞች አሉ። ኡስታዞቹ እያንዳንዳቸው እንትን አላቸው የተማሪዎች ወረቀት አላቸው የሚከታተሉበት የቂራት ሁኔታቸው የባህሪያቸው አስካር እንዳልኩ ከቁርአን ባሻገር ኪታቦች ይቀራሉ፣ አስካሮች ይቀራሉና ያን ሁሉ እንደየኡስታዙ ይከታተሏቸዋል። በየሳምንቱ ሪፖርት ያቀርባሉ። ያለውን ክፍተትም ይሆን ያለውን እንደ ቂራትም እንደ ልጆቹ ሁኔታም ያለውን ነገር በዛ እንማማራለን ከኡስታዞቹ ጋር። ያው እንዳልኩ በዚያ አንገደብም። የተሻለ ቤት ያስፈልገናል። አሁን ያለንበት ቤት ያው በቂ ነው ብለን አናስብም። አሁን ላለንበትም ነገር ተገድበን ነው ያለነው። ያው እንዳልኩ እዚህ ያለው ማህበረሰብ አብዛኛው ሙስሊም ነው። እቅዳችንን ለማሳካት ያው በዋነኝነት የምንፈልገው ቦታ ነው። አሁን ያለንበት ቦታ የተገደበ ቦታ ነው። አሁን ላለነው ለቂራት ለልጆቹ ቂራት እንኳን በጣም ያነሰ ነው። ግን እንደኛ አቅም ልናደርግ የቻልነው ልጆቹን ልናስቀራበት ያቻልነው በዚህ ቤት ነው። ግን ኢንሻአላህ ያው እቅዳችን ሰፊ ስለሆነ ከዚህ በተሻለ ቤት ያው ልጆቹ ቢጠቀሙ ብለን እናስባለን። ለዚህ ልጆች ነገር የተሻለ ነገር ላይ ደርሰው በቂራታቸው ለሀገራቸውም ለቤተሰቦቻቸውም ትልቅ ነገር ስለሚያበረክቱ በዋነኝነት ይሄ መድረሳ ያስፈልገዋል ብዬ ማስበው ትልቁ ነገር ቦታ ነው። መድረሳ የሚቀሩበት ቦታ ነው። ያው መድረሳ የአንድ የህይወታችን አካል ነው። ስለዚህ ወላጆች ለመድረሳ ያላቸውን አመለካከት ቢቀይሩ ብለን እናስባለን። ተማሪዎቹ ላይ የምናየው ነገር ስለሆነ ለመድረሳ ያላቸውን አመለካከት ያው ልጅ የወላጅን ነገር ነው የሚወርሰው። ስለዚህ ለመድረሳ ያላቸውን አመለካከት ቢቀይሩ ባላንስ ቢያደርጉ ለትምህርት ያላቸውንና ለመድረሳ ያላቸውን ነገር የልጆቹን ፍላጎት ያው ከዲንም አንፃር ከአኺራም አንፃር እንዳለባቸው አስበው ባላንስ ቢያደርጉ ብለን እናስባለን እና እንመክራለን። ወላሂ እስካሁን ያው አመስገን የምንፈልገው ያው በመጀመሪያ አልሐምዱሊላህ ጌታችንን ነው። እንዳጀማመራችን በጣም ብዙ ተስፋ ሊያስቆርጡን የሆነ ሊያግዱንም ነው መድረሳውም ሊዘጋ ያለበት አጋጣሚ ነበር በብዙ ተግዳሮቶች። ግን አልሐምዱሊላህ ያን ሁሉ ተወተን ለዚህ አብቁተናል አላህ። በተጨማሪም ያው ይሄን ቦታ
ለሰጡን የልጆቹን ቂራአት ግቢ ውስጥ ያለውን እንትን በመቋቋም ይሄን ቤት ለሰጡን ሰዎችን እናመሰግናለን። ለወላጆችም ተቋሞችም እኛ ለሚተባበሩን በአጠቃላይ በአላህ ስም እናመሰግናለን። نسألك يا من هو الله الذي لا إله إلا هو الرحمن الرحيم الملك القدوس السلام المؤمن المهيمن العزيز الجبار المتكبر الخالق البارئ المصور الغفار القهار الوهاب الرزاق الفتاح العليم القابض الباسط الخافض الرافع المعز المذل السميع البصير الحكم العدل اللطيف الخبير العليم العظيم الغفور الشكور العليم الكبير الحفيظ المقيت الحسيب الجليل الكريم الرقيب المجيد الواسع الحكم الودود المجيد الباعث الشهيد الحق الوكيل القوي المتين الولي الحميد المبدع المعيد المحيي المبدي الحي القيوم الواجد الماجد الواحد أحد الصمد المقتدر المقدر المؤخر الأول الآخر الظاهر الباطن الوالي المتعالي البر التواب المنتقم الغفور الرؤوف المالك الملكي ذو الجلال والإكرام المقصد الجاري الغني المغني البارئ النافع النور الحامي بديع الباري الوارث الرشيد الصبور الذي ليس كمثله شيء وهو السميع العليم. اللهم صل أفضل الصلاة على أسأل مخلوقاتك سيدنا محمد وعلى آله وصحبه وسلم عدد مخلوقاتك ومداد كلماتك كلما ذكرك ذاكرون وغفل عن ذكره الغافلون. أعوذ بالله من الشيطان الرجيم. إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنة وكان الله غفورا رحيما. ومن تاب وعمل صالحا فإنه يتوب إلى الله متابا. والذين لا يشهدون الزور وإذا مروا باللغو مروا كراما. والذين إذا ذكروا بآيات ربهم لم يخروا عليها صما وعميانا. والذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألف لام را. تلك آيات الكتاب المبين. إنا أنزلناه قرآنا عربيا لعلكم تعقلون. نحن نقص عليك أحسن القصص بما
أوحينا إليك هذا القرآن وإن كنت من قبله لمن الغافلين إذ قال يوسف لأبيه يا أبت إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين قال يا بني لا تقصص رؤياك على إخوتك فيكيد لك الكيد إن الشيطان للإنسان عدو مبين አሁን ማቀርብላችሁ ታሪክ ነው። በድሮ ጊዜ አንድ ሰው ሊሞት ነበር። ከዛ በኋላ 3 ወንድሞች ነበሩት። የመጀመሪያ ወንድሙን ጠራው። ከዛ ላይ የመጀመሪያ ወንድሙ ገብቶ ወንድሜ አንድ ጥያቄ አለኝ ላንተ አለው። ሊሞት የነበረው ከዛ ላይ ምንድነው ወንድሜ ከኔ ጋር ወደ አኺራ መሄድ ትችላለህ ሲለው አይ እኔ መሄድ አልችልም ያመቃብሩ ምናምን ያለው ብሎ ለራሱ ያፎጫ ሄደ። ከዛ ላይ የሁለተኛ ወንድም መጣ። ወንድሜ ዶክተሮቹን ልጥራቸው ሲለው ዶክተሮቹ የቻሉትን አድርገዋል። አሁን አንድ ጥያቄ አለኝ ላንተ ምንድነው ከኔ ጋር ወደ አኺራ መሄድ ትችላለህ? አይ እኔ መሄድ አልችልም ግን መቃብር ውስጥ በሰላም አስቀምጣለሁ አለው። ከዛ ላይ ያለቀሰ ወጣ። ከዛ ላይ ሶስተኛ ወንድም ሳይጠራው አሰላሙ አለይኩም ብሎ ገባ። ከዛ ላይ ወንድሜ ላንተ ጥያቄ አለኝ አለው። ምንድነው ሲለው ከኔ ጋር ወደ አኺራ መሄድ ትችላለህ ሲለው አዎ መሄድ እችላለሁ ሲለው ሰውየው በጣም አዘነ። ለምን ከመጀመሪያና ከሁለተኛ ወንድም ጋር በጣም ነበር የሚቀራረው፣ ከሶስተኛው ጋር ይርቅ ነበር። እነዚህ 3 ነው። የመጀመሪያው ገንዘብ ነው፣ ሁለተኛው ቤተሰብ ነው፣ ሶስተኛው ጥሩ ስራችን ነው። ከዚህ የምንማረው ጥሩ ስራ ማብዛት ከኛ ጋር ቤተሰባችን ወይ ገንዘባችን አይደለም ከኛ ጋር ወደ አኺራ የሚሄደው ጥሩ ስራችን ነው የሚሄደው። السلام عليكم ورحمة الله وبركاته. أنا اسمي خلود حزب الله. ስሜ ነሲም አብዱልአዚዝ ይባላል። የመጣነው ከኡማይ መድረሳ ነው። አሁን የምናቀርብላችሁ ሐዲስ ነው። عن أبي هريرة رضي الله عنهما قال قال رسول الله صلى الله عليه وسلم كل أمتي يدخلون الجنة إلا من أبى قال يا رسول الله ومن يأبى قال من أطعني دخل الجنة ومن عصاني فقد أبى አቡ ሁረይራ እንዳስተላለፉት ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሁሉም ህዝቦች ጀነት ገቡ እንቢ ያለ ሲቀር አንተ አላህ መልእክተኛ ሆይ ማን ነው እንቢ የሚለው? እኔን የታዘዘኝ ጀነት ገባ፣ በእርግጥም ያመፀኝ እንቢ አለ። عن أبي هريرة رضي الله عنهما قال قال رسول الله صلى الله عليه وسلم إن الله لا ينظر إلى صوركم وأعمالكم ولكن ينظر إلى قلوبكم وأموالكم አቡ ሁረይራ እንዳስተላለፉት ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አላህ እኮ አይመለከትም ወደ ሰውነቶቻችሁና ወደ ገንዘቦቻችሁ፣ ነገር ግን ይመለከታል ወደ ስራዎቻችሁና ወደ ልቦናችሁ። عن أبي هريرة رضي الله عنهما قال قال رسول الله صلى الله عليه وسلم من سلك طريقا يلتمسه به علما سهل الله به طريقا إلى الجنة. አቡ ሁረይራ እንዳስተላለፉት ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ እውቀትን ፈልጎ መንገድ የጀመረ አላህ የጀነትን መንገድ ያገራለታል። عن أبي هريرة رضي الله عنهما قال قال رسول الله صلى الله عليه وسلم خيركم من تعلم القرآن وعلمه. አቡ ሁረይራ እንዳስተላለፉት ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ከእናንተ ውስጥ በላጩ ቁርአንን ቀርቶ ያስቀራ ነው። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم.
إنا فتحنا لك فتحا مبينا ليغفر لك الله ما تقدم من ذنبك وما تأخر ويتم نعمته عليك ويهديك صراطا مستقيما وينصرك الله نصرا عزيزا هو الذي أنزل السكينة في قلوب المؤمنين ليزدادوا إيمانا مع إيمانهم ولله جنود السماوات والأرض وكان الله عليما حكيما ليدخل المؤمنين والمؤمنات جنات تجري من تحتها الأنهار خالدين فيها ويكفر عنهم سيئاتهم وكان ذلك عند الله فوزا عظيما ويعذب المنافقين والمنافقات والمشركين والمشركات الظانين بالله ظن السوء عليهم دائرة السوء وغضب الله عليهم ولعنهم وأعد لهم جهنم وساءت مصيرا ولله جنود السماوات والأرض وكان الله عزيزا حكيما إنا أرسلناك شاهدا ومبشرا ونذيرا لتؤمنوا بالله ورسوله وتعزروه وتوقروه وتسبحوه بكرة وأصيلا. أعوذ بالله من الشيطان الرجيم. ولئن أطعتم بشرا مثلكم إنكم إذا لخاسرون أيعدكم أنكم إذا متم وكنتم ترابا وعظاما أنكم مخرجون هيهات لما توعدون إن هي إلا حياتنا الدنيا نموت ونحيا وما نحن بمبعوثين إن هو إلا رجل افترى على الله كذبا وما نحن له بمؤمنين قال رب انصرني بما كذبون قال عما قليل ليصبحن نادمين فأخذتهم الصيحة بالحق فجعلناهم غثاء فبعدا للقوم الظالمين ثم أنشأنا من بعدهم قرونا آخرين وማይመን መድረሳ የሚገኘው ሸጎሊ ነው። እዚህ መድረሳ የቀረሁት 3 ዓመት ነው። ቤት ውስጥ ነበር የምቀረው። መድረሳ የመጀመሪያ መድረሳ ነው። ብዙ ያገኘኋቸው ነገሮች አሉ። ከነሱም ውስጥ ድሮ ስቀራ በጣም በብዙ ዓመታት ውስጥ ገና 18 ጁዝ ነበርኩኝ። እዚህ ከገባሁ በኋላ ግን በትንሽ ወራት ውስጥ ተጅዊዴም መኻሪጅም ተስተካክሎ በጣም ጥሩ ደረጃ አክትልም ሌላም ደረጃዎች ድረስ አድርጎኛል። ከጓደኞቻችንም ጋር በጣም ጥሩ ግንኙነት ነበረን። ኡስታዞቻችንም እንደ እናት ሆነው እኛንም እንደ ልጅ አስበው በስነ ስርዓት ያስቀሩን ነበር። በህይወቴ ላይ አሁን እዚህ ከቁርአንን ባሻገር አስካሮችን ሐዲሶችንና የተለያዩ ኪታቦችን እንቀራለን እና ኪታብም ስቀራ በጣም ስለ ዲን አውቄያለሁ። አስካሮችንም በደንብ ተምሬያለሁ። ሐዲሶችንም አውቄያለሁ። እዚህ መድረሳ እስከተማርኩ ድረስ ማውራት የምችለው ጥሩ ነገር ነው እንጂ ይሄ ይስተካከል ቢልለው የምችል ነገር አላገኘሁም። ሰዎችን በጣም ማመስገን እፈልጋለሁ። እዚህ ባልገባ ኖሮ ይሄን እንደዚህ አይነት ደረጃ አልደርስም ነበር። ቁርአንም ላይ ተጅዊድም መኻሪጅም ብዙ ስለ ዲንም አላውቅም ነበርና በጣም ሰዎችን ማመስገን እፈልጋለሁ። እሺ የጀመርኩት 2014 ላይ ነው። ስገባ በጣም ትንሽ ተማሪና የሆነ በቃ ቀላል በጣም ትንሽ የሆኑ ነገሮች ነበሩ። አሁን ላይ ማሻአላህ ተፈላጊነት አለው። መድረሳው በጣም ብዙ ሰዎች እየመጡ ነው። እንደገና ደግሞ በአካባቢውም በተማሪውም እንዲሁም ደግሞ አብረን በነበሩ ልጆች ላይ በጣም ብዙ ለውጦችን እያየንበት ያለ መድረሳ ነው። መጀመሪያ ታለንቴን አግኝቻለሁ። በቃ ማለት ማድረግ የምችለው ከልጆች ጋር በጣም ኮሚኒኬት ማድረግ እንደምችልና ልጆች እንዴት ትሪት ማድረግ እንዳለብኝ በአጠቃላይ ያለው ነገር ሙሉ ለሙሉ በቃ ህይወትን የሰጠኝ መድረሳው ነው። እዚሁ ምን ከገባው በኋላ ነው ብዙ ነገሮችን ያገኘሁት። በብዛት ቃይዳ ያሉትንና ትንሽ የሆነ በቃ በጣም ሴንሲቲቭ የሆኑ ባህሪ ያላቸው ልጆች ነው የሚይዛቸው።
እንደዚህ አይነቶች ልጆችን ወደ እኔ እንትን እላለሁ። ግን ሁሉንም እንደ አጠቃላይ ደግሞ የማያቸው ልጆች አሉ። ማሻአላህ እዚህ መድረሳ ውስጥ ወላጆች ከልጆቻቸው ጋር በጣም ግንኙነት አላቸው እና እያንዳንዱ ልጅ ምን ላይ ደረሰ ምን የሚለውን ነገር ወላጆች ኖርማል በስልክ እንኳን ደውለን በምንጠይቅባቸው ቀን እንደዚህ ቦታ ላይ ነው ይሄንን የቀረው የሚሉ እንትኖች አሉ። በጣም ክሉዝ ናቸው ከወላጆች ጋር። ኡስታዞችም ቢሆኑ ልክ በቃ እንደ ቤተሰብ ነን እንጂ እንደዚህ እንደ እንትኖች ምናምን አይደለንም። እንደ ስራ ባልደረቦች ሳይሆን በቃ እንደ ቤተሰብ ሆነን ነው የምንቀረውም የምናስቀረውም ማለት ነው። እኔ የማስተላልፈው መልእክት አብዛኛው ቤተሰብ ወይም አብዛኛው ወላጆች ለቁርአን ያላቸው እና ለዱንያ ያላቸው አመለካከት እኩል አይደለም እና ይህን ነገር ቢያስተካክሉ ልጆችን ተርቢያ ሲያደርጉ እያስተካከሉ ያሉት ዱንያውንም አኺራውንም የሚሆነውን ነገር ነውና በሁለቱም ነገር ባላንስ አድርገው ልጆችን ማሳደግ ከፈለጉ ወደ መድረሳ ቢልኳቸው የሚል ሀሳብ አለኝ።